ባራገፍኩልሽ ደሞ ገና ለገና የ6 ወር አልተከፈለኝም ብለሽ መልስ ትሰጪኛለሽ አንድ ነገር እንዳታሪ አንድ ነገር ዝም ብለሽ አፍሽን እንዳትከፍቺ አፌን ከከፈትኩማ ደሞ ዘም ይታይብኛል ይቅር ይበልሽ አቤት ማነው ሰላም ነው የበሰራተኛ እሺ ሁሉ ልጆች አንቺ ናቸው ናቸው ስንት ናቸው ማለት 9 ይሄ ካካዘርሹ ጋር 10 ማለት ነው ጡትም አልጣለም አቢ እዛ ጥባ አትርጭ ማዳገረ ልጆችሽ ናቸው በቃ ይደጉልሽ ይደጉልሽ ባለቤቴን ቤት ስለሚል ስራ ያግዝሻል ለዚህ ነው ምርት ያበዛችሁ ትበቱ ስሜ ሳልገባ እንደዚህ ተካረቡ ቢገባማ ይዋጉኛል ቢገባ ይዋጉኛል አቢታው ምን ጠብሽ የሆነ ቀን ነው እና በት ብዬ ማላማት ታቀጠኛል እሺ ደመላ Bebe. ያልታጠበ ካልሲ ያላችሁ እንዴ? አረ የለም ሄሎ ናማ ኩርናስ እንዴት ነው አንተ ምን ሆነ ነው ቀብር ላይ ያላየሁ እንዴ ማን ሞተ ደግሞ እንዴ ማሞቱ ይለኛል እንዴ ያ ታክሲ ረዳቱ ነው በላቸው ወይኔ በእናትህ መኖር ነበረብኝ እንዴ እንዴት መቀብር አመለጠ በእናትህ መኖር ነበረብኝ እና እንዴት ነበር ብታይ ማለት ነው ሹፌሩ በቃ አስነባን ነው እረፍት ልሰጠበት ዘለ በቃ መንጭቀው በለኝ ሲል በቃ እኛ መነጨቅ ነው የምትይንም በቃ አልቻልንም እኔ ወርጄ ይሻገራለሁ አደባባዩን እንለፋቸው ይሄ ትርፍ ሲጭኑ ያለውን አይነት ሞመንት በቃ በድራማዊ ሁኔታ ሲያለቅሰው አልቻለም በቃ ያ ተራ አስከባሪ ታክሲ አካባቢ የሚቆሙት ልጆች አልቻሉም በቃ ቀወጥስ ነው ምን ፍርፍር ተራ ሄደን ብላ በቃ የማይለው ነገር የለም በቃ እንያዝበት በለኝ የሉም በለኝ ወዳጄ በቃ አልቻልንም ነው ምን ሲያሳዝን በቃ ሰልስት አብረን እናመሻለን በቃ ሰልስት እንሄድና እናመሻለን መቼም ያ ሹፌር ካለ እንባችንን ጠርቀም አድርገን መሄድ ነው ያስለቅሰናል ያብር ባለሱቅ ስኳር አለ እንዴ ደም ግፊትስ አኝ የልጅ ቡዳ ቤት ማንንም የለም ብለህ ከቤቱ ጣሉ እሺ አሳያለሁ አይነስ ቤት ፋና ተመለስ እያየሁ የልብካው አርቲመንቶኩ ነው ውሻ እንካ ሰላምትያ በመንትያ በላም ምን አለ በላም አርሰናል ቆሎ እንጂ መቼም ዋንጫ አይበላም ምንድነው ተናገር ሲወሰልትብኝ ተይዞ ነው ይሄ ወስላታ አጥቂ ተናገረ የመሸበት አይደል ልናገር አዎ ኑሐሚን ይሰፈራ ኑሐሚን ይሰፈራችን ኑሐሚን ማናት ኑሐሚን ናታ ይሰፈሩ ወንድ እንዳለ የሚቆመጥባት ተደረገ ተከናወነ ተፈጸመ ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ ተናገር እርግጠኛ ነሽ የመስማት አቅሟለሽ አዎ ቀጥል ልክ በወለጋ ቂቤ የታሸ ይመስለው ጉንጯ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው ና ከዛ ምን አለው ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅ ጠኗ ተረጋጊ ስማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር አረ እንዳይሞቱብሽ እኔ ትግደለኛ አትገላግለኝ አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ አረ ለሰፈሩ ሁሉ ነው የምናገረው ለሰፈሩ ሁሉ ተናገር እንዳትጨስ ቁራሌ
ቁራሌ ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣሁ፣ ጠብቀኝ። እሺ መጣሽ? ምንድን ነው ይሄ? ድስት ነው እና እኔ የጭቃ ውጤት አልኩሽ። ቁራሌ ሽቄ ይላል። ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። መጣሽ? ምንድን ነው ይሄ? ሽቦ ነው ታደቃ እና ለዚህ ፀጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር። ደህና መሹ ማለት እንዴት አመሸ? ና ግባ። ውሻ የለም እንዴ? ና ይዞ አይናከስም። በዛ ላይ ታስሯል። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። አላየሁሽም ፍቅሬ አለ። ሰላም ነው? ሰላም ነው። እንዴት ነህ? ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ? ባለቤቷ ነኝ። ቀይ ልጅ ገብታለች ወይ አሁን? እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። እኔ ምንም ማድረግ አልችልም ወንድሜ። አይደለ? አዎ። እሺ አሁን ነው ከወንድ ጋር የገባችሁ። በግተራ ጉድጓዱን ታውቋለህ? ሁሌ እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ 12 ሰዓት ይወጣሉ። እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው የምሰማው። ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አያገባኝም። ይኸው ሽርጤን አውጣው። በዚሁ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪን። ሂዱ ነው 3ኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ። እሺ